ሰላማችሁ ብዝት ይበል። እነዚህን አጫጭር ቪዲዮዎች ተመልክተን እንመለስ። እኔ መቼስ በዚህ ዘመን በየጎዳናውና በየአደባባዩ ላይ ወንጌልን ለሚመሰክሩ ወጣቶች ውስጣቸው ላለው ቅንዓት ትልቅ አክብሮት አለ። ብዙ ሰዎች ይሄ ቅንዓት የላቸው። ሴቶች በተለያየ አይነት ስድብና ማንጓጠጥ ውስጥ እንኳን የኢየሱስ ክርስቶስን ወንጌል በድፍረት ሲያካፍሉ መመልከቴ እጅግ በጣም ያስደስተኛል። በአንድ በኩል ግን እያሳስበኝ፣ ቀናኢነት በአግባቡ ማኔጅ ካልተደረገ ወደ አክራሪነት ሊለወጥ ይችላል። አክራሪነት ምን እንደሆነ ታውቃላችሁ? የአክራሪነት አንደኛው መለያ፣ የአክራሪነት አንደኛው መገለጫ ምን እንደሆነ ታውቃላችሁ? በሰው ላይ ሐሳብን ያለ ፈቃዱ ለመጫን መሞከር አንደኛው የአክራሪነት መገለጫ። የሰዎችን ፈቃድ ሳያገኙና የሰዎችን ፈቃድ ሳያከብሩ ሐሳብን እንዲህ በመጮህ ለማስተላለፍ መሞከር የአክራሪነት ተግባር እና ይሄ ደግሞ በሰሚው ላይ ምን አይነት ስሜት እንደሚፈጥር ታውቃላችሁ? ያለ መከበር የመዋጥ ፍርሃትን ያጭራል። እኔ ነኝ የማውቅልህ እንደተባለ ነው የሚቆጥረው ያ ሰው እና ተግባብቶ ከመተማመን ይልቅ ጫና በማድረግ ለማሳመን እንደመሞከር ሊታይ ይችላል። ይሄ ደግሞ በሰሚውና በተናጋሪው መካከል ተግባቦት እንዳይኖር ትልቅ እንቅፋት ይሆናል። በሰሚውና በተናጋሪው መካከል ዲስኮሙኒኬሽን ይፈጥራል፣ ባሬር ይፈጥራል። እኔ የምለው መስካሪያ ጌታችን ኢየሱስ ክርስቶስ ሂዱ ወንጌልን ስበኩ ሲል ቢሰሟችሁም ባይሰሟችሁም በቃ እንደ ፍላጎታችሁ መስክሩ ነው እንዲህ ያለው። በሉቃስ ወንጌል ላይ፣ በማቴዎስ ወንጌል ምዕራፍ 10 በወንጌላት ላይ ጌታችን በዚህ ጉዳይ ላይ በደንብ አስተምሯል። ወደ አንድ ከተማ ስትሄዱ ሰላምታችሁን አቅርቡ። ወደ አንድ ቤት ስትገቡ ሰላምታችሁን አቅርቡ። ሰላምታችሁን ከተቀበሉ ሰላማችሁ ያገኘው፣ ሰላማችሁ ይድረሰው ለዛ ሰው። ካላስተናገዷችሁ፣ ካልተቀበሏችሁ ግን የጫማችሁን የእግራችሁን ትቢያ አራግፋችሁ ውጡ ነው የሚለው። ለዚያሽ ከተማ ወይንም ለዚያ ሰው ንስሐ ለማይገባ ለማይቀበል ሰው ከሰዶም ይልቅ ጥፋት ይሆንበታል ነው የሚለው። ወየው ለዛ ሰው ነው የሚለው። እናንተን የሚሰማ እኔን ይሰማል፣ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል አባቴን ይቀበላል ነው ያለው። ስለዚህ መስካሪያን ሰላምታችሁን ያልተቀበለ ሰው እንዴት ነው መልእክታችሁን የሚቀበለው? ብዙ ጊዜ በምስክርነታችን የምንሳሳተው ነገር መናገራችንን ነው እንጂ የምንመለከተው ሰዎች እንዴት አደመጡን ለሚለው ነገር ብዙ ጊዜ ትኩረት አናደርግም። ዝም ብለን አደባባይ ላይ ቢፈቀድልን እኛ 4 ሞንታርቦ በሰሜን፣ በምስራቅ፣ በደቡብ፣ በምዕራብ አድርገን በቃ በደንብ ጮክ ብለን በደንብ ደሊቨር ብናደርግ መልእክታችንን በጣም ደስ ይለናል። ግን ሰዎች እንዴት ነው የሚረዱኝ? ሰዎች እንዴት ነው ይሄንን አፕሮቼን የሚተረጉሙት? በምን መንገድ ነው የሚያዩት? ሁሉም ሰው የራሱ መንገድ አለ ነገሮችን የሚመለከትበት። ስለዚህ ብዙ ጊዜ በዚህ ዘመን የሚታዩ ወጣት መስካሪያን ይሄ ሕጸጽ ይስተዋልባቸዋል። ስለዚህ ለወንጌል ያለን ቀናኢነት በትክክል ማኔጅ ካልተደረገ ትክክል ካለመሆኑ አልፎ አደጋ ሊፈጥር ይችላል። አንደኛውም አደጋ እንደዚህ የተበሳጩብንና የተማረሩብን ሰዎች ለወንጌል ያላቸው አመለካከት፣ ለወንጌላውያን፣ ለወንጌል ሰባኪዎች ያላቸው አመለካከት እየጠለሸ ይሆናል። ስለዚህ የተወደዳችሁ ወጣት መስካሪያን እግዚአብሔር ይባርካችሁ። ውስጣችሁ ያለውን ቅንዓት ወይንም ዚላችሁን ጠብቁ። ይሄ በብዙዎች ዘንድ የማይገኝ የተከበረ ነገር ነው። ግን ደግሞ በቅንዓታችሁ ላይ ጥበብን መንፈስ ቅዱስ እንዲሰጣችሁ ጸልዩ። ጥበብ ያልታከለበት ቀናኢነት ብቻ
ትልቅ አደጋ ነው የሚፈጥረው። በወጣትነት ስሜት ያልተገራ ቅናት፣ ያልሰከነ ቅናት በእውነት ነው የምላችሁ የሚያበላሸው ነገር ከባድ ብዙ ነገር አለ። ስለዚህ እነዚህንና መሰል የወንጌል ምስክርነት መንገዶችን በቻናሌ የማካፈል ሸክም አለኝ። ቻናላችንን ተከታተሉን። በሌላ መሰናዶ እስከምንገናኝ ሰላም።